ሰላም ቤተሰቦቼ ዛሬ ይዤላችሁ የመጣሁት በቅርብ ቀን በቃና ቴሌቪዥን መታየት የጀመረውና ተወዳጅነትን ያተረፈው መሃል ላይ የተሰኘው ተወዳጅ ፊልም ላይ በዋና ገጸ ባህሪነት የምናውቃትን ኤንጅላ ወይም ደግሞ በእውነተኛ ስሟ ኬምሬ ባሲልን እውነተኛ የህይወት ታሪክ ነው። ስለዚህ አብራችሁን እንድትሆኑና የዚችን ውብና ድንቅ የቱርክ ፊልም ተዋናይት አስገራሚ የህይወት ጉዞ እንድትከታተሉ ጋበዝናችሁ። ታዲያ ይሄን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ይጀምሩ። ይቺ ወርቃማና ባለተሰጥኦ ተዋናይት የተወለደችው በቱርክ ኢዝሚር በተሰኘ ትንሽዬ ከተማ እንደ አውሮፓውያኖቹ አቆጣጠር በ1999 ሲሆን በዛሬ ጊዜ 27ኛ ዓመቷን ይዛለች። የመጀመሪያ ዲግሪዋን በቱርክ ውስጥ በሚገኘው ኤጄ ዩኒቨርሲቲ በስነ ጥበብ ዲፓርትመንት ተመርቃለች። ይቺ ውብ ድንቅ ተዋናይት ከህዝብ ጋር ያስተዋወቃት የመጀመሪያዋ ስራዋ ዴኒዝ የተሰኘው በ2014 የተሰራው የቱርክ ተከታታይ ድራማ ነው። በዚህን ወቅት ገና የ14 ዓመት ታዳጊ ነበረች። በ2017 በድጋሚ ኢስሚዘርል በተሰኘ ተከታታይ የወንጀል ድራማ ተከሰተች። በ2021 የተሰራው ባሃት ኦዩንት ወይም ደግሞ በቃና ላይ አዳን ሆና የምናውቃት እጣ ፈንታ ላይ እንዲሁም ደግሞ በ2022 ሰደን ደሃን ጉዝል በተሰኘ አስቂኝ የፍቅር ድራማ ከፍተኛ ተወዳጅነትና እውቅናን አግኝታለች። ይቺ መልኳ ምንም የማይወጣላት ተዋናይት እጅግ ብዙ የቴሌቪዥን ማስታወቂያዎችን ሰርታለች። ስለ ኬምሬ ባሲል ወይም አርዳ ወይም ደግሞ ኤንጅላ የማታውቁትን እውነታዎች ልንገራችሁ። ከ8 ዓመታት በፊት ኬምሬ ከሆስፒታል አልጋ ላይ ሆና የለቀቀችው ፎቶ ብዙ ወዳጅ አድናቂዎቿን አስደንግጧል። ኬምሬ ከ10 ዓመታት በላይ ደረቷ ላይ በነበረው እጢ ስትሰቃይ ቆይታለች። ይሄ ግን የትኛውም የተጋበዘችው ቃለ ምልልስም ሆነ ከ66 ሚሊዮን በላይ ተከታዮች ባላት የኢንስታግራም ገጽ ላይ አላጋራችውም። ስለዚህም በሰርጀሪ በስምታ ልታስወጣው ችላለች እና ነገሩን ቀለል አድርጋ ኢንስታግራም ላይ ቀለል ያለ የሆስፒታል ፎቶ አጋርታ ፈጣሪ እንደማራት ለወዳጅ አድናቂዎቿ አጋርታለች። ሁለተኛ እጣ ፈንታ ላይ ቦራን ሆኖ ሲተውን የምናውቀው ኢታች ሳዝማስ የተሰኘ እውቅ እና ተወዳጅ የፊልም ተዋናይ ጋር ፊልሙ በሚቀረጽበት ሰዓት የተጀመረ የፍቅር ግንኙነት ነበራቸው። ግንኙነታቸው በማህበራዊ ድረገጽ እዩልኝ ብለው ብዙም ባያጋሩትም ምክንያቱ ባልታወቀ ምክንያት ሲለያዩ ግን ማህበራዊ ድረገጹን አጥለቅልቆት ነበር። ኬምሬ ከአርዳ ጋር ከተለያዩ በኋላ ታዋቂ ከሆነ የቱርክ ራፐር ጋር ፍቅር ጀመረች። የራፐር ግን ካገባት በኋላ ሚስቱ ስትሆን ስራውን ሙሉ ለሙሉ እንድትተው እንደሚፈልግ ነገራት። ኬምሬ ግን ያደገችበትና የምትወደውን ስራ ለምንም እና ለማንም ብላ እንደማታውና ይህ ደግሞ የግል ምርጫዋና መብቷ መሆኑን ነግራው ተለያዩ። ይቺ ድንቅ ችሎታ ያላት ተዋናይት ከ15 በላይ ተከታታይ ድራማዎችን ሰርታለች። ነገር ግን የፊልም መስራት ስራዋን ስለምትወደው ነው እንጂ ለዝናና ለእይታ እንዳልሆነ በተደጋጋሚ ስትናገር ተደምጣለች። አንድ ቃለ ምልልስ ላይ ከዚህ ሁሉ አስገራሚና ተወዳጅነትን ያተረፈው ስራዎቿ በኋላም ቢሆን ራሷን እንደ ተዋናይት እንደማታይ ተናግራለች።
ውድ ቤተሰቦች ለዛሬ ይዘንላችሁ የመጣነው ቪዲዮ ይህንን ይመስላል። ቪዲዮአችንን ከወደዳችሁት ላይክ በማድረግ እንዲሁም ሼር በማድረግ እንዲሁም ደግሞ ስሜታችሁን ታች ኮሜንት ሴክሽን ላይ በማስቀመጥ ምን አይነት ቪዲዮ እንድንሰራላችሁ እንደምትፈልጉ እዛው አጋሩ። በሌላ ቪዲዮ እስከምንገናኝ ቻው ቻው፣ ደህና ሁኑ።